ሔዋን በሰይጣን ምክር ዕፀ በለስን ከባሏ ጋር ከበላችና በዚያም ምክንያት ሞት በሰው ልጅ ላይ ከመጣ በኋላ በሰው ልጅ ሕሊና ውስጥ ሦስት ነገሮች ለዘመናት የውድቀት ምልክቶች ሆነው ቆይተዋል። ለ5000 ዘመናት የሰው ልጅ ውድቀት ምልክቶች ሆነው የቆዩት ሴት፣ እንጨትና ሞት ነበሩ። ሕማማት ምዕራፍ 4 የመከራ ጉዞ ወደ መከራ። ክፍል 4 ዕፅ ይገድላል፣ ዕፅ ያድናል። ዕፅ ይገድላል፣ ዕፅ ያድናል። ዕፅ ይቀትል ወዕፅ ያሐዩ የሚል የታወቀ የሊቃውንት አባባል አለ። ይህ ብሂል በተደጋጋሚ ከእጽዋት ሕክምና ጥበብ ጋር ተያይዞ ሲጠቀስ እንዲሁ ይሰማል። በእርግጥም እግዚአብሔር በእጽዋት ውስጥ እጅግ ብዙ መድኃኒትን በማስቀመጡ በተሰጠው ጥበብ ለመመርመር ለቻለና የተመራመሩትን ሊቃውንት አክብሮ መስማት ለቻለ በእጽዋት ምክንያትነት ከብዙ ደዌ ሊፈወስ ይችላል። የዚህ ብሂል ሐሳብ ግን ከሕክምና ርዕሰ ጉዳይ በላይ ዘልቆ የሚሄድ ጥልቅ ሃይማኖታዊ ሐሳብ ነው። በዕፀ በለስ ፍሬ ቀጥፎ በመብላቱ የሞትን የሞተው የሰው ልጅ በዕፀ መስቀል ላይ በተሰቀለው በሕይወት ፍሬ በክርስቶስ ምክንያት መዳኑን የሚያስረዳ እጅግ ገላጭ ንግግር ነው። በገነት መካከል ባለው ዕፅ በሰው ልጅ ወገን ሁሉ ላይ ሞት እንደገባ እንዲሁ የሁሉ ጌታ በምድር መካከል በላይዋ በተሰቀለባት ዕፅ ሞት ይፈርሳል፣ ዕፅ ይገድላል፣ ዕፅ ያድናል ሲባልም በሕሊናችን ቀድመው ሊመጡ የሚገባቸው ሁለት እጽዋት የገደለን ዕፀ በለስና የዳንበት ዕፀ መስቀል ናቸው። ሔዋን በሰይጣን ምክር ዕፀ በለስን ከባሏ ጋር ከበላችና በዚያም ምክንያት ሞት በሰው ልጅ ላይ ከመጣ በኋላ በሰው ልጅ ሕሊና ውስጥ ሦስት ነገሮች ለዘመናት የውድቀት ምልክቶች ሆነው ቆይተዋል። ለ5000 ዘመናት የሰው ልጅ ውድቀት ምልክቶች ሆነው የቆዩት ሴት፣ እንጨትና ሞት ነበሩ። የሰው ልጅም ድንግሊቱ ሔዋን የእባብን ቃል በመስማቷና ከእንጨቱ በመብላቷ ሞት መጣብን እያለ ሴትንና እንጨትን ከሞት ጋር ባንድ ላይ ያነሳ ሲወቅስ ኖሮ ነበር። እግዚአብሔር በአዳም ላይ የፈረደውን ፍርድ በራሱ ላይ ለማድረግ ሰው ከሆነባት ቅጽበት ጀምሮ ግን ይህ ሁሉ ተለወጠ። ድንግሊቱን ሔዋንን ያነጋገራት ሴት የጥፋት ምልክት በመሆኗ ፈንታ ንጽሕት ድንግል ማርያምን ቅዱስ ገብርኤል አነጋገራት። እርሷም እንደ ሔዋን አምላክ ሆናለሁ ብላ በትዕቢት በማሰብ ፈንታ እነሆኝ የጌታ ባሪያው በማለቷ ሴት የጥፋት ምልክት መሆኗ ቀርቶ የመዳን ምልክት እንድትሆን አደረገች። እንጨት የሰው ልጅ ጥፋት ምልክት መሆኑ ደግሞ በዕለተ ዓርብ መድኃኔዓለም በእንጨት ላይ በመሰቀሉ ተወገደ። የመጨረሻው የጥፋት ምልክት ሞትም በክርስቶስ ሞት ስለ ሞተና በጌታ ሞት ስለ ዳንን ሞት የጥፋት ሳይሆን የድነት ምልክት ሆነ። እኛም ለእኔ ሕይወት ክርስቶስ ሞትም ጥቅም ነው ብለን መዘመር ጀመርን። መድኃኔዓለም ክርስቶስ በእንጨት ተሰቅሎ የሰው ልጅን ነፃ እንደሚያወጣ አስቀድሞ በልዩ ልዩ ምሳሌዎች ውስጥ ገልጾ ነበር። ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅም እንዲሁ ይሰቀል ዘንድ ይገባዋል ብሎ ጌታችን ራሱ ከጠቀሰው ምሳሌ እንጀምር። የዮሐንስ ወንጌል ምዕራፍ 3 ከቁጥር 14 እስራኤላውያን እግዚአብሔር ከሰማይ መናን እያወረደ ከዓለት ውሃን እያፈለቀ ቀኑን በደመና ሌሊቱን በብርሃን እየመራቸው በነበረበት ወቅት የተደረገላቸውን እየዘነጉ ከተሰጣቸው ይልቅ ያልተሰጣቸውን እያሰቡ ፈጣሪን ደጋግመው ሲያማርሩ ነበር። ከነዚህ ጊዜያት ባንዱ ከምድረ በዳ እባቦች መጥተው ሕዝቡን ነደፉ። ከእስራኤልም
ብዙዎች ሞቱ። በዚህ ጊዜ ሕዝቡ እግዚአብሔርን በድለናል፣ እባቦችን ያርቅልን ዘንድ ወደ እግዚአብሔር ጸልይልን ብለው ሙሴን ተማጸኑ። ሙሴም ስለ ሕዝቡ ጸለየ። እግዚአብሔርም ሙሴን እባብን ሰርተህ በዓላማ ላይ ስቀል፣ የተነደፈውም ሁሉ ሲያያት በሕይወት ይኖራል አለው። ሙሴም የናሱን እባብ ሰርቶ በዓላማ ላይ ሰቀለ። እባብም የነደፈችው ሰው ሁሉ የናሱን እባብ ባየ ጊዜ ዳነ። ዘሁልቁ ምዕራፍ 21 ከቁጥር 8። እግዚአብሔር በእባብ የተነደፉትን ሰዎች እንዲሁ በቃሉ መፈወስ ሲቻለው ሙሴን ከነሐስ እባብ እንዲሠራ ከፍ አድርጎ በእንጨት ላይ እንዲሰቅል ያደረገው ስለምንድን ነው? ከእባቦቹ አንዱን አስገድሎ ማሰቀል ሲቻለው የነሐስ እባብ ማሰራትስ ለምን አስፈለገው? ቢፈልግ እንዳስለመደው በትርህን ጣለውና እባብ ሲሆን ስቀለው ማለት አይችልምንም? ሕዝቡስ የተሰቀለውን የነሐስ እባብ ሲያይ መዳኑ ስለምንድን ነው? እግዚአብሔር በዚህ ታሪክ ውስጥ በእባብ ስለተነደፉት እስራኤላውያን ሳይሆን በእባብ ስለተነደፍነው የሰው ልጆች ማሳየት የፈለገው ምስጢር ስለነበር ነው። ደግሞ የት አግኝቶ ነው እባብ የነደፈን ልትሉ ትችላላችሁ። በገነት ሳለን የነደፈንና ለሞት የዳረገን እባብ አይደለምንም? እኛን የነደፈን ከርግማን በኋላ በሚረጨው መርዙ ሳይሆን ጸበለስን ብትበሉ አምላክ ትሆናላችሁ በሚል መርዝ ነበር። ሰማይቱ ዮስጢኖስ እንዳለው እግዚአብሔር በሙሴ በኩል ምስጢሩን ገለጠ። ለአዳም ኃጢአትን ያስተዋወቀውን እባብ ኃይሉን እንደሚሰባብር አሳየ። በእባቡ የተነደፉትን የሰው ልጆች እንደሚያድን በማሳየትም በእርሱ ያመኑትን ሁሉ ከክፉ ሥራ ከጣዖት አምልኮና ከሌሎችም ኃጢአቶች በመስቀሉ እንደሚያላቅቃቸው አስረዳ ይላል። እስራኤልን በመርዙ የነደፋቸው እባብ ቢሆንም እነርሱ እንዲድኑ የተሰቀለው ግን መርዝ በውስጡ የሌለበት የናስ እባብ ነው። ይህም የቀደመው እባብ ዲያብሎስ በኃጢአት መርዝ የነደፈንን የሰው ልጆች ለማዳን የተሰቀለው ክርስቶስ በኃጢአተኞች ፈንታ ተሰቀለ እንጂ ኃጢአት የሌለበት መሆኑን ያስረዳናል። እባቡ የአዳም ዘርን ሁሉ የነከሰውን ጉዳዩን ኃጢአት ያመለክታል። ይህ እባብ የሰውን ነፍስ ነክሶ የክፋትን መርዝ በውስጡ ጨመረበት። ከሰማያት በሚመጣ ረድኤት ካልሆነ በቀር ከዚህ መርዝ የምናመልጥበት አንዳች መንገድ አልነበረም። ስለዚህ የእግዚአብሔር ልጅ ሥጋን ተዋህዶ ተገለጠ። እግዚአብሔርም የገዛ ልጁን በኃጢአተኛ ምሳሌ በኃጢአትም ምክንያት ላከ ተብሎ እንደ ተጻፈ ኃጢአትን በሥጋ ኮነነ ይላል ቅዱስ ቄርሎስ ዘእስክንድርያ። ቅዱስ ኤፍሬም ሶርያዊም የናሱ እባብ በተፈጥሮ ሊሰቃይና ሊሞት እንደማይችል ሁሉ የተሰቀለው ክርስቶስም በአምላካዊ ባሕሪው የማይሞት ነው ይላል። ቅዱስ ጎርጎርዮስ ዘንዚናዙ ደግሞ የናሱን እባብ አለመንቀሳቀስና አለመተንፈስ ክርስቶስ በመስቀሉ ላይ በሞቱ ለገደለው ሞት ምሳሌ አድርጎ ያስተማረበት ሲሆን ሞት ሆይ መውጊያ የታለም የሚለውን ቃል ከሐዋርያው ተውሶ አንተ እባብ ሆይ መርዝህ የታለ ሲል እናገኘዋለን። እስራኤላውያን ከእባቡ መርዝ የዳኑት የተሰቀለውን እባብ በመመልከታቸው ብቻ ነበር። ወደ እባብ ተመልክቶ ከእባብ መርዝ መዳን ማለት ምን ማለት ነው? በሞተው አምኖ ከሞት መዳን ማለት ነው። ወደ እባቡ የሚመለከቱ ሰዎች መዳናቸው እውነተኛውን የክርስቶስ ትምህርት የሚከተሉና በማይናወጽ እምነት ወደ እርሱ የሚመለከቱ ሁሉ የዘላለምን ሕይወት እንደ ሰጣቸው ያስረዳል። እባቡ እጅግ ከፍ ብሎ መሰቀሉ ክርስቶስ በመስቀል መከራው ማንም ሰው ለማየት በማያቅተው ሁኔታ ለሁሉም መገለጡን ያመለክታል። እግዚአብሔር በእንጨት ላይ ተሰቅሎ በእንጨት ምክንያት የሞተውን ሰው እንደሚያድን ያሳየበት ሌላው ነቢዩ ኤልሳ ነበር። የኤልሳ ተማሪዎች ወደ መምህራቸው መጥተው እነሆ በፊትህ የምንቀመጥበት ስፍራ ጠቦናል፣ ወደ ዮርዳኖስም እንሂድ፣ ከእኛም እያንዳንዱ ከዚያ ምሰሶ ያምጣ፣
የምንቀመጥበት ስፍራ በዚያ እንስራ አሉት። ከዚህ በኋላ እንጨት ቆርጠው ለማምጣት ተሰማሩ። ከነርሱም አንዱ ምሰሶውን ሲቆርጥ የምሳሩ ብረት ወደ ውሃው ውስጥ ወደቀም። እርሱም ጌታዬ ሆይ ወየው ወየው የተዋስሁት ነበረ ብሎ ጮኸ። የእግዚአብሔር ሰው ኤልሳ የወደቀው ወዴት ነው አለ። ስፍራውንም አሳየው። እንጨትም ቆርጦ በዚያ ጣለው። ብረቱም ተንሳፈፈ። ኤልሳ ጥልቅ ባህር ውስጥ የወደቀውን ብረት ለማውጣት እንጨት ቆርጦ ወረወረ። በዚህም እንጨት ምክንያት የሰጠመው ወጣ። ሰማዕቱ ዮስጢኖስ ይህንን ታሪክ ክርስቶስ በሲኦል የሰጠመውን የሰውን ልጅ ስላዳነበት ስለ መስቀሉ እንጨት ይተረጉመዋል። ኤልሳ የእንጨትን ቅርፊት ወደ ውሃው ወረወረም። በዚህም የነቢያት ልጆች ቤታቸውን ለመገንባት ሲሉ እንጨት የቆረጡበትን መጥረቢያ ከሰጠመበት አወጣው። ክርስቶስም በኃጢአታችን ከሰጠምንበት በመስቀሉ እንጨት አወጣን። በዚህ በኤልሳ ታሪክ ላይ ከተለመደው የተፈጥሮ ሕግ ውጪ የሆነ ነገር ተደረገ። ወደ ጥልቁ ባህር እንጨቱን በወረወረው ጊዜ መጥለቅ ጠባዩ ያልነበረው እንጨት ወደ ውስጥ ሰጥሞ መጥለቅና መስጠም የለመደውን መጥረቢያ ይዞት ወጣ። በዕለተ ዓርብ መድኃኔ ዓለም ክርስቶስ ያደረገውም ይህንን ነበር። ሞት በሚገባው በአዳም ልጅ ፈንታ የማይሞተው አምላክ ሞተ። እርሱ መስጠም ሳይገባው ወደ ጥልቁ ሰጥሞ ሰውን ከሰጠመበት የሞትና የሲኦል ባህር አወጣው። የእንጨትን ነገር ካነሳን በሶርያዊው ቅዱስ ኤፍሬም አንዲት ቅኔ ይህንን ክፍል እናብቃ። እንደሚታወቀው ጌታችንን እንደ ወላጅ አባት ያሳደገው ቅዱስ ዮሴፍ በሙያው አናጺ ነበር። በዚህም ምክንያት ጌታችን ለአረጋዊው እየታዘዘ ስላደገ የእንጨት ሙያንም አብሮት ይሠራ ነበር። ቅዱስ ኤፍሬም በአንድ መዝሙሩ ላይ ይህንን እውነታ ከመስቀሉ ጋር አገናኝቶ ሲቀኝ የተቤዣቸውን የሰው ልጆችን ለማሻገር መስቀሉን ድልድይ አድርጎ የሠራው አናጺ የተመሰገነ ነው ይላል። ለሚፈሩህ ምልክትን ሰጣቸው። የእንጨት ላይ ስቅላት በሮማውያን ሕግ የመጨረሻው አስከፊ የሞት ቅጣት ነበር። በሰይፍ ተቀልቶ የሚሞት ሰው የሚሰቃየው ለጥቂት ሰኮንዶች ብቻ ነው። በእሳት ተቃጥሎ ወይም በድንጋይ ተወግሮ የሚሞት ደግሞ ስቃዩ ለጥቂት ደቂቃዎች ብቻ ነው። በመስቀል የሚሰቀል ሰው ግን የመጨረሻውን ረዥም ስቃይ ለሰዓታት በዝግታ ይሰቃያል። በመስቀል ላይ መሰቀል ማለት ከራስ ጠጉር እስከ እግር ጥፍር የሚደርስ ስቃይ፣ የቆዳ መቀደድ፣ ከፍተኛ ቁስል፣ በነፋስ ምክንያት የሚመጣ ጥዝጣዜ፣ በችንካር ምክንያት የሚመጣ የነርቭ ስቃይ፣ የሚያንገበግብ ትኩሳትና የውሃ ጥም፣ ጭንቅላትን የሚፈልጥ የራስ ምታት፣ ሞትን የሚያስመኝ አሰቃቂ ቆይታ ነው። ሮማውያን በምንም ተአምር ይህንን አሰቃቂ አሟሟት ዜጎቻቸው እንዲሞቱ አይፈርዱም። ዜጎቻቸውን ከፍርድ በፊትም አይገርፉም። በሐምሌ 5 ቀን ሰማዕታት የሆኑት የቅዱስ ጴጥሮስና የቅዱስ ጳውሎስ አሟሟትም ይህንን ያስረዳናል። በዚያች ዕለት ጴጥሮስ በእንጨት ላይ ተዘቅዝቆ ተሰቅሎ ሲሞት፣ ጳውሎስ ግን በአባቱ ሮማዊ በመሆኑ ምክንያት በሰይፍ ተቀልቶ ሰማዕት ሆኗል። ሮማውያን ባሪያዎቻቸውን በስቅላት የሚቀጡባቸው የመስቀል አይነቶች 3 አይነት ቅርጽ ያላቸው ናቸው። የመጀመሪያው በእንግሊዘኛው የቲ ፊደል ቅርጽ ያለው የመስቀል አይነት ክሩስ ኮሚሳ ነው። ሁለተኛው ደግሞ ሐዋርያው እንድርያስ የተሰቀለበት የኤክስ ቅርጽ ያለው የመስቀል አይነት ክሮክስ ዲኩሳታ ነው። ሦስተኛው የመስቀል አይነት ደግሞ ጌታችን የተሰቀለበትና ሐዋርያው ጴጥሮስንም በፍላጎቱ ዘቅዝቀው የሰቀሉበት በአማርኛው የተፊደል ቅርጽ ያለው መስቀል ነው። ከነዚህ 3 የመስቀል አይነቶች ክርስቶስን በዚህ መስቀል ላይ ስለምን ሊሰቅሉት ቻሉ? የላይኛው የመስቀሉ ክፍል በሌለበትና አንገቱን በማያሳርፍበት
በቲ መስቀል ወይንም እጆቹንም እግሮቹንም በሚዘረጋበት በኤክስ መስቀል ላይ ሊሰቅሉት ሲቻላቸው አሁን በምናውቀው የተቀርጽ ባለው መስቀል ላይ ከፍ አድርገው እንዴት ሊሰቅሉት ቻሉ? መልሱን በቅዱስ ያዕቆብ ዘስሩግ ቋንቋ እንዲህ ያደርጉ ዘንድ ምስጢር አላሰናበተቻቸውም ብለን ባጭሩ ልንገልጸው እንችላለን። ይህ የመስቀል ቅርጽ ምልክት እግዚአብሔር የማዳኑን ሥራ እንደሚፈጽምበት አስቀድሞ በብሉያት መጻሕፍት የተቀመጠ ምስጢራዊ ምልክት ነበር። ይህንን ምልክት በብዙ ስፍራዎች በምስጢር ሲያበራ እናገኘዋለን። ቅዱሳን መላእክት እንኳን በእግዚአብሔር ክብር ዙፋን ፊት ቆመው ቅዱስ 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 እያሉ ሲያመሰግኑት በሁለት ክንፎቻቸው ፊታቸውን በሁለት ክንፎቻቸው እግራቸውን ሸፍነው ሁለቱን ግን በመዘርጋት ነው። ቅዱስ ያሬድ ይህንን የመላእክቱን ቁመት አስተውሎ እነዚህም የመስቀሉ ምልክት አምሳያዎች ናቸው በማለት ተርጉሞታል። መላእክቱ እንኳን በፊቱ ሲቆሙ ይህንን ዓለም የሚድንበትን ምልክት ምሳሌ አድርገው ነው። በሙሴ ታሪክም ውስጥ ይህንን የመስቀል ምልክት እናገኘዋለን። እስራኤላውያን ከአማሌቃውያን ጋር በሚዋጉበት ወቅት ሙሴ ለኢያሱ እንዲህ አለው፣ ወጥተህም ከአማሌቅ ጋር ተዋጋ፣ እኔ እግዚአብሔርን በትር ይዤ በኮረብታው ራስ ላይ ቆማለሁ። ኢያሱም ሙሴ እንዳለው አደረገ። ከአማሌቅም ጋር ተዋጋ። ሙሴ አሮንና ሆርም ወደ ኮረብታው ራስ ወጡ። እንዲህም ሆነ፣ ሙሴ እጁን ባነሳ ጊዜ እስራኤል ድል ያደርግ ነበር። እጁንም ባወረደ ጊዜ አማሌቅ ድል ያደርግ ነበር። የሙሴ እጆች ግን ከብደው ነበር። ድንጋይም ወሰዱ፣ በበታቹም አኖሩ፣ እርሱም ተቀመጠበት። አሮንና ሆርም አንዱ በዚህ አንዱ በዚያ ሆነው እጆቹን ይደግፉ ነበር። ፀሐይም እስክትገባ ድረስ እጆቹ ጠነከሩ። ኢያሱም አማሌቅንና ሕዝቡን በሰይፍ ስለት አሸነፈ። ሙሴ ያደረገው ነገር ያልተለመደ ነገር ነው። በዚያ ከባድ ውጊያ ወቅት ወደ ኮረብታ መውጣቱ ምን ለማድረግ ነው? እጁን የዘረጋውስ ለምን ይሆን? ሊጸልይ ነው እንዳንል ድንጋይ አስመጥቶ ቁጭ ብሎ ጸሎት ከየት የመጣ ሥርዓት ነው? እጄን ደግፉኝ ብሎ ጸሎትስ አለ ወይ? ሙሴ ግን በዚያ ኢያሱ ከአማሌቃውያን ጋር በሚያደርገው ውጊያ ውስጥ በዕለተ ዓርብ መድኃኔ ዓለም ኢየሱስ ክርስቶስ ከአጋንንት ጋር የሚያደርገውን ውጊያ እየተመለከተ ነበር። በኮረብታው ላይ ቆሞ እጆቹን የዘረጋውም በጎልጎታ ኮረብታ ላይ እጆቹን የዘረጋው መድኃኔ ዓለም ክርስቶስን በትንቢት መነጽር እያየ ነበር። አባ ጊዮርጊስ በውዳሴ መስቀል ከአማሌቅ ጋር ስለነበረው ውጊያ በሙሴ እጅ አምሳል የተሠራ መስቀል ዘተገብረ በአምሳሊሁ ለደ ሙሴ በገዳመ ራፊድ በእንተ ጸባ አማሌቅ ብሎ የገለጠው መስቀል በሙሴ ላይ ነበረ። ኮረብታው የቀራንዮ ምሳሌ ሲሆን ከሙሴ ጋር አብረው የወጡት አሮንና ሆር ከጌታ ግራና ቀኝ የተሰቀሉት የሁለቱ ወንበዴዎች ምሳሌ ናቸው። ሙሴ ፀሐይ እስክትገባ እጆቹን እንደዘረጋ መድኃኔ ዓለም ክርስቶስም በመስቀል እጆቹን በዘረጋና በተሰቀለበት ወቅት ፀሐይ ጨልማ ነበር። ሊቁ ጠርጡለስም እንዲህ ይላል፣ ወደ ሙሴ እንምጣ። ኢያሱ ከአማሌቅ ጋር ይዋጋ በነበረበት ሰዓት እጆቹን ዘርግቶ ተቀምጦ ለምን ጸለየ? በዚያ እጅግ ወሳኝ በሆነ ሰዓት ከእግሮቹ ተንበርክኮ ደረቱን እየደቃ በግንባሩ ተደፍቶ ሊጸልይ ሲገባው ስለምን እንዲህ አደረገ? የታሪኩ ዋና ነጥብ በዚያ ውጊያ ሜዳ ላይ በአንዲት ቀን ውጊያ ዲያብሎስን ድል የነሳው የኢየሱስ ስም መኖሩ ነው። በክርስቶስ ድል የተገኘበት የመስቀሉ ምልክትም አስፈላጊ ነበር። ሰማዕቱ ዮስጢኖስም ይህንን ሐሳብ ቀድሞ ሲናገር ሕዝቡ ድልን ያገኙት ሙሴ ስለ ጸለየ አይደለም፣ በዚያ ሜዳ ኢየሱስ የሚለው ስም ስለነበረና ሙሴም የመስቀል ምልክትን ስላደረገ ነው። ከንባና ሐዘን ጋር የሚቀርብ ጸሎት እግዚአብሔርን ደስ እንደሚያሰኘው ከናንተ እንኳን የማያውቅ ማን ነው? በዚያች ዕለት ግን ሙሴ እያለቀሰ አልጸለየም፣ በድንጋይም ላይ ተቀምጦ ነበር። ያ ድንጋይ የክርስቶስ ምሳሌ እንደሆነ አያለሁ ይላል።
ከቅርጹ ባሻገር ጌታችን ከምድር ከፍ ብሎ እጆቹን ዘርግቶ መሰቀሉም እጅግ ጥልቅ ትርጓሜ ያለው አሟሟት ነበር። አስቀድሞ ከምድር ከፍ ያልሁ እንደሆነ ሁሉን ወደኔ እስባለሁ ብሎ እንደተናገረ አበባ ንቦችን እንደሚስብ በመስቀሉ ሕዝብና አሕዛብን ወደ እርሱ ይስባልና እጆቹን ዘርግቶ ከፍ ብሎ መሰቀሉ መልእክት ነበረው። ቅዱስ አትናቴዎስ አንድ ሰው እጆቹ እንደተዘረጉ ሊሞት የሚችለው በመስቀል ላይ ብቻ ነው። ለክርስቶስም እጆቹን ዘርግቶ ይህንን መከራ መቀበል ይገባው ነበር። ስለዚህ ሕዝቦችንና አሕዛብን ሁሉ አንድ አድርጎ ወደ እርሱ ይሰበስብ ዘንድ እጆቹን ዘረጋ። እኔም ከምድር ከፍ ያልሁ እንደሆነ ሁሉን ወደ እኔ ስባለሁ ብሎም የተናገረው ስለዚሁ ነበር ይላል። በምድርና በሰማይ መካከል ከፍ ብሎ መሰቀሉ የእግዚአብሔር ልጅም የሰው ልጅም እንደሆነና ሰውም እግዚአብሔርም የሆነው እርሱ መሆኑን የሚያስረዳ ነው። በምድር ላይ በእግሩ ተመላልሶ በምድር ላይ ሰልጥነው ያሉ አጋንንትን እንዳራቃቸው በአየር ላይ ሥልጣን ያላቸውን ርኩሳት መናፍስት ድል ይነሳቸው ዘንድ በአየር ላይ ከፍ ብሎ ተሰቀለ። በምድር ላይ ለጣዖታት በሚሰዋው መሥዋዕት ጢስ ምክንያት የረከሱትን በአየር ላይ ያሉ ፍጥረታትንም በአየር ላይ ተሰቅሎ ቀደሳቸው። ለቀድሶ ፍጥረተ አየር ለረክሱ በጢሰ መሥዋዕቶሙ ለጣዖታት እንዲል ክርስቶስ በመስቀል ላይ እጆቹን ዘርግቶ ቆሞ መሞቱ ሊቀ ካህናትም የመሥዋዕቱ በግም እርሱ እንደሆነ የሚያመለክት ነው። በኦሪት ስለ ሕዝቡ ኃጢአት በግን አቁሞ የሚሰዋው ሊቀ ካህናት እጆቹን ይዘረጋ ነበር። ሊቃውንት የሚሰዋው በግ እርሱ ነው፣ የሚሰዋ ካህን እርሱ ነው፣ ከአባቱና ከመንፈስ ቅዱስ ጋር መሥዋዕት የሚቀበል እርሱ ነው፣ የሚሰዋው በግ እርሱ ነው፣ የሚሰዋ ካህን እርሱ ነው፣ ከአባቱና ከመንፈስ ቅዱስ ጋር መሥዋዕት የሚቀበል እርሱ ነው እንደሚሉ በአዲስ ኪዳን ስለ ሁላችን ኃጢአት የመሥዋዕት በግም የሚሰዋ ካህንም የሆነው ራሱ መድኃኔዓለም ክርስቶስ ነው። በግ እንደመሆኑ በበረት ውስጥ ተወልዶ በቤተ ሳይዳ የበጎች በር አልፎ ወደ ኢየሩሳሌም ገብቶ ለመታረድ ተነድቶ የተሰዋው የእግዚአብሔር በግ እርሱ ነው። በጉን መሥዋዕት አድርጎ የሰዋው ሊቀ ካህናትም እርሱ ነው። ቅዱስ አትናቴዎስ ከኦሪቱ ሊቀ ካህናት ጋር በማመሳሰል ሲያስረዳ እግዚአብሔር ለሁሉ ቤዛ እንደሚያስፈልግ አይቶ ቃሉን ላከ። የእግዚአብሔር ቃልም እንደ ድንግል መሬት ከታተመችው ማርያም ተጸንሶ ሊቀ ካህናቱ አሮን ልብስን እንደሚለብስ የሥጋን ልብስ ለበሰ። ሊቀ ካህናቱ መሥዋዕትን እንደሚያቀርብ ራሱን መሥዋዕት አድርጎ ለአባቱ አሳረገ። በደሙም ሁላችንን ከኀጢአት አነጻን ይላል። የክርስቶስ ሊቀ ካህናትነት ከኦሪቱ ክህነት እጅግ የሚበልጥ ነው። የኦሪቱ ሊቀ ካህናት ዕለት ዕለት እያገለገለ ኀጢአትን ሊያስወግዱ ከቶ የማይችሉትን መሥዋዕቶች ብዙ ጊዜ እያቀረበ ቆሟል። የአዲስ ኪዳን ሊቀ ካህናት ክርስቶስ ግን በዕለተ ዓርብ አንድ ጊዜ ቆሞ የማያዳግም ይቅርታን የሚያሰጥ መሥዋዕት ሊያቀርብ መጥቷልና ስለ ኀጢአት አንድን መሥዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። በዚህም ምክንያት እንደ በግነቱ ቆሞ እንደ ካህንነቱ ደግሞ እጆቹን ዘርግቶ እንዲሞት በመስቀል ላይ መሰቀል ነበረበት። በዚህም የተነሳ ዛሬ ክርስቶስን በመስቀል ላይ ቆሞ ስናየው ስለኛ የተሰዋ በግ መሆኑን፣ እጆቹን ዘርግቶ ስናየው ደግሞ ሊቀ ካህናት መሆኑን እናስተውላለን። እንደ ቅዱስ ዮሐንስም እንደ ታረደ በግ ቆሞ አየሁ እንላለን። እንደ ቆመ በመሞቱ ደግሞ በሥጋው ቢሞትም በመለኮቱ ሕያው መሆኑን እናስተውላለን። በመስቀል ላይ መቆሙን ስናይ በመሠዊያው ላይ የቆመውን በግ እናያለን። እጆቹን መዘርጋቱን ስናይ ደግሞ ነፍሱን ስለ በጎቹ አሳልፎ የሚሰጥ መልካም እረኛ መሆኑን እናስተውላለን። በዘመነ አበው ያዕቆብ የወንድሙን የኤሳውን ቦታ ወስዶ ጠጉር ሳይኖረው እንደ ኤሳው ለመሆን ጠጉር ለብሶ ለአባቱ ምግብን አቅርቦ ነበር። ይህንን ካደረገ በኋላም ወደ እናቱ ወገኖች ወደ ሶርያ ብቻውን ወርዶ ሲመለስ ወልዶ ከብዶ በቁጥር 2 ሰራዊት ያህል ሆኖ ተመልሶ ነበር። መድኃኔዓለም ክርስቶስም በመስቀል ላይ ያደረገው ይህንን ነበር። ያዕቆብ ጠጉር ሳይኖረው የኤሳውን ጠጉር እንደለበሰ ክርስቶስም ኀጢአት ሳይኖርበት የአዳም ልጆችን ኀጢአት ተሸከመ። ያዕቆብ በአባቱ ፊት
ምግብ እንዳቀረበ ክርስቶስም ለአባቱ ራሱን የተወደደ መሥዋዕት አድርጎ አቀረበ። ያዕቆብ ወደ ሶርያ ወርዶ 2 ሰራዊት ሆኖ እንደተመለሰ ክርስቶስም ነፍሳትን ከሲኦል ማርኮ አውጥቷል። የራስ ቅል ስፍራ ቀራንዮ ወይም ጎልጎታ የሚባለው ስፍራ ትርጉም የራስ ቅል ስፍራ የሚል ነው። እንዲህ የሚል ስያሜ ተራራው የራስ ቅል ስላለው ነው። ሰዎች ተገድለው የሚጣሉበት ነው ብለው የጻፉ ቢኖሩም በአመዛኙ ሐሳብ ግን ይህ ስያሜ የተገኘው ከአይሁድ መጻሕፍት እንደምናገኘውና ብዙ የቤተ ክርስቲያን አበው ጠቅሰው እንደዘገቡት በዚያ ስፍራ የመጀመሪያው ሰው አዳም ስለተቀበረ ነው የሚለው ነው። የአይሁድ ትውፊት አጽመ አዳምን በጥፋት ውሃ ወቅት በመርከብ ውስጥ ኖህ ይዞት እንደገባና ከዚያም የኖህ ልጅ ሴም ኢየሩሳሌም ርስቱ እንድትሆን በዕጣ በደረሰችው ጊዜ አጽመ አዳምን በዚህ ስፍራ እንደቀበረውና በሳሌም ንጉሥ በመልከ ጼዴቅም ይጠበቅ እንደነበር ያትታል። ዛሬም ድረስ ቀራንዮን የሚሳለም ሰው የአዳም መቃብር የተባለውን ስፍራም ወደ ታች ወርዶ ይሳለማል። በዚያ የመቃብር ስፍራ በቅሎ የነበረና የተቆረጠ ዛፍ ላይ የጌታችን መስቀል እንደተተከለ የጌታችን ደም በፈሰሰ ጊዜ እስከ አዳም መቃብር ድረስ እንደደረሰም ስፍራውን ለሚጎበኝ ሰው ሁሉ የሚተረከው ታሪክ ያስረዳል። ቦታውን ያገኘችው ባለብዙ ታሪኳ ንግሥት እሌኒ በ326 ዓመተ ምህረት ነበር። በዚህም ታሪክ ምክንያት የጌታችን የስቅለት ስዕል በሚሳልበት ጊዜ ከስር የራስ ቅል ተደርጎ ይሳላል። ይህ ከአይሁድ ትውፊት የተገኘ የራስ ቅል ስፍራ ስያሜ መነሻ ታሪክ ባይኖርም ኖሮና በዚያ ስፍራ የተቀበረው የማንኛውም ሰው አጽም ቢሆንም ኖሮ ዞሮ ዞሮ እንኳን የአዳም ወይም የሔዋን አጽም ነው። አዳም እንደወደቀ የወደቀ፣ ሔዋን እንደተረገመች የተረገመ፣ በአዳም ላይ የነገሰው ሞት የነገሰበት የሰው ልጅ አጽም ነው። ሐዋርያው በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ እንዳለው በዚያ ስፍራ ያለው የራስ ቅል ሞት የነገሰበት የሰው ልጅ የራስ ቅል ነው። ይህንን ሞት ሊያጠፋ የመጣው አምላክ በራስ ቅል ስፍራ መሰቀሉና ደሙን ማፍሰሱ ለዚያ የራስ ቅል ብቻ ሳይሆን ከመቃብር መውረድ አልፈን ወደ ሲኦል ለወረድን ሁሉ ታላቅ ደስታ ነው። በዚያ ስፍራ የተቀበረ አዳምም እርሱ በተቀበረበት ስፍራ ስለ አዳም መዳን የአዳምን ሥጋ የነሳ አምላኩ ሥጋው ሲቆራረስ ደሙ ሲፈስ አጥንቱ እስኪታይ ሲገረፍ ቢያይ ይህች አጥንት ካጥንቴ ይህች ሥጋ ከሥጋዬ ናት አይልም ትላላችሁ? እንደ ልጁ ዳዊት ሐሴትንና ደስታን አሰማኝ የሰበርሃቸው አጥንቶቼ ደስ ይላቸዋል ብሎ አይዘምር ይሆን? በርግጥም አዳም ከገነት የወጣው ከጎኑ የተፈጠረችው ሔዋን በሰጠችው ፍሬ ምክንያት ነበር። ክርስቶስ ግን በቀራንዮ ተሰቅሎ ጎኑን ተወግቶ ጎኑ ላሳተችው አዳም ከጎኑ ደምና ውሃን አፈሰሰለት። በመስቀል ስር ተቀብራ ያለች የራስ ቅሉንም አለመለመች። ሊቃውንተ ቤተ ክርስቲያን ይህ ስፍራ የአዳም መቃብር ነው የሚለውን የአይሁድ ታሪክን መነሻ አድርገው ብዙ ብለዋል። ቅዱስ ባስልዮስ ዘያቢ የሰው ልጅ ጥፋት በተጀመረበት በዚያ ስፍራ ተሰቀለ። ይህ የሆነው አዲሱ የመንግሥተ ሰማያት ሕይወት በዚያ እንዲጀምር ነው። በአዳም ላይ ብርቱ የሆነው ሞትም በክርስቶስ ሞት ምክንያት ደካማ ሆነ ይላል። ቅዱስ ቄርሎስ ዘኢየሩሳሌም ደግሞ በራስ ቅል ስፍራ ራስ የተባለ ክርስቶስ መሰቀሉን ስምን መልአክ ያወጣዋል ማለት በሚመስል አገላለጽ ያደንቃል። ጎልጎታ የሚለው ስም የራስ ቅል ስፍራ ተብሎ ተተርጉሟል። እውነተኛው ራስ ክርስቶስ የተሰቃየበትን ይህንን ስፍራ በትንቢታዊ ቃል የጠሩት ሰዎች እነማን ይሆኑ? ሐዋርያው ክርስቶስን አካሉ ለሆነች ለቤተ ክርስቲያን ራስ ብሎ ጠርቶታል። ዳግመኛም የወንድ ሁሉ ራስ ክርስቶስ ነው አለ። ከዚያም ያለቆችና የሥልጣናት ሁሉ ራስ ነው አለ። ይህ ራስ የሆነ ክርስቶስ በራስ ቅል ስፍራ ተሰቃየ። እንዴት ያለ ትንቢታዊ ስያሜ ነው ይላል ሊቁ። የራስ ቅል በሚባል ስፍራ ተሰቀለ የሚለውን ይህንን ቃል አስመልክቶ ቀደምት አበው
እስካሁን ያነበብነውን ጽፈዋል። ሆኖም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ ሰብሳቢ እንደነበሩት እንደ አለቃ አያሌው ታምሩ ግን ይህንን የራስ ቅል ስፍራ የሚል ቃል በጥልቅ ተመስጦ ያየው ሰው አልገጠመኝም። በትምህርታቸው የተማረኩ አንድ ምዕመን እንደ ገላትያ ሰዎች እባክዎን የሚቻል ከሆነ ዓይኔን ልስጦት ብለው የለመኗቸው ባለስውር ዓይኑ አለቃ አያሌው በአዲስ አበባ ምስካየ ኅዙናን መድኃኔዓለም ቤተክርስቲያን በዕለተ ዓርብ የስቅለት በዓል ላይ የራስ ቅል ስፍራ በሚል ባስተማሩት ልብ የሚሰብር ስብከታቸው ላይ የራስ ቅል ስፍራ የሚለውን ስያሜ ከታሪክ አንጻር ከማየት አልፈው እንዲህ ገልጸውት ነበር። ክርስቶስ በራስ ቅል ስፍራ ተሰቀለ ማለት ከዚያን ዘመን ጀምሮ እስከ ምጽአት ድረስ በሚነሱ ክርስቲያኖች ጭንቅላት ውስጥ ክርስቶስ ተሰቅሎ ይኖራል ማለት ነው። በእኔና በእናንተ ጭንቅላት ውስጥ ተሰቅሎ መኖር አለበት ማለት ነው። ፍቅሩ፣ መከራውና የመስቀሉ ነገር በጭንቅላታችን ተቋጥሮ እንዲኖር እንዳንረሳው ምንጊዜም ተቀርጾብን እንዲኖር ነው። አሁንም በጭንቅላታችን ውስጥ ክርስቶስ ተሰቅሎ ይኖራል። አይወርድም። ዛሬ የመስቀሉ ስፍራ ቀራንዮ አይደለም፣ የኛ ጭንቅላት ነው። ቀራንዮ ዛሬ ይተረካል እንጂ ዛሬ መስቀሉ የለም። መስቀሉ ያለው በምዕመናን ጭንቅላት ውስጥ ነው። የራስ ቅል ስፍራ በሚል ያስተማሩት በ1988 ዓመተ ምህረት አለቃ አያሌው ታምሩ። ባለ 3 ቋንቋ ወንጌል በቀጣይ ክፍል ይጠብቁን።